አንድን ሉዓላዊ ሀገር በጦር ኃይል ወሮ ሙሉ በሙሉ በቁጥጥር ስር መዋል የዓለም እጅግ ዘመናዊና ግዙፍ ወታደራዊ መዋቅር ላላቸው ሀያላን መንግስታት እንኳን ሳይቀር ሊፈታ ያልቻለ ታላቅ እንቆቅልሽ የሆነው ለምንድን ነው? በዘመናዊው የዓለም የጦርነት ታሪክ ውስጥ እጅግ የሚያስገርመውና የብዙዎችን ቀልብ የሚስበው ትልቁ ሚስጥር አንድ ወራሪ ጦር እጅግ የተራቀቁ የጦር መሳሪያዎችን በቢሊዮን የሚቆጠሩ ዶላሮችንና በሚሊዮን የሚቆጠሩ ወታደሮችን ይዞ ቢነሳም የተወሰኑ የዓለም ሀገራትን ደፍሮ ለመግባትና የፖለቲካ የበላይነቱን ለመጫን ሲሞክር ሙሉ በሙሉ ውድመትና ሽንፈት የሚገጥመው ለምንድን ነው የሚለው ጥያቄ ነው። ይህ ጉዳይ በቀላሉ በወታደራዊ ቁጥር ወይም በቴክኖሎጂ የበላይነት ብቻ የሚለካ አይደለም። ይልቁንም በታሪክ መዛግብት ውስጥ የሰፈሩት እውነታዎች እንደሚያሳዩት አንዳንድ ሀገራት በተፈጥሮ አቀማመጣቸው፣ በህዝባቸው ማህበራዊ መዋቅርና በረጅም ዘመን የመከላከል ስትራቴጂያቸው ምክንያት ለየትኛውም ወራሪ ኃይል ሊፈታ የማይችል እጅግ አስቸጋሪ አጥር ሆነው ይቆማሉ። እነዚህ ሀገራት የጠላትን ጦር ወደ ውስጥ ለመሳብና ከዚያም የስነ ህይወት፣ የጂኦግራፊና የአየር ንብረት ሁኔታዎችን ተጠቅመው ጠላትን ቀስ በቀስ አድክመው ለመደምሰስ የሚያስችል አስደናቂ የተፈጥሮ ጋሻ አላቸው። የታሪክ ተመራማሪዎችና የጦር ስልት አጥኚዎች ሁልጊዜም የሚጠይቋቸው በርካታ ጥያቄዎች አሉ። አንድን ሀገር ለመውረር ፍጹም የማይቻል የሚያደርገው ዋናው ሚስጥር ምንድን ነው? ከፍተኛ የወታደራዊ በጀትና የሳተላይት መረጃ ያለው ኃይልስ በእነዚህ ስፍራዎች ላይ ሲደርስ ለምን መላቅጡ ይጠፋበታል? እነዚህ ጥያቄዎች በጥልቀት ስንመረምር በዓለም ዙሪያ የሚገኙ የጂኦፖለቲካ ማዕከላትና የስለላ ድርጅቶች ለዘመናት ያጠኗቸውን አስገራሚ መረጃዎች ማግኘት እንጀምራለን። ይህን ዓለም አቀፋዊ እንቆቅልሽ ለመረዳት መጀመሪያ መላው ዓለም በከፍተኛ የጦርነት ስጋትና በጂኦፖለቲካዊ ሽግግር ውስጥ በነበረበት በተለያዩ ታሪካዊ ዘመናት የነበረው ድባብ ማስተዋል ያስፈልጋል። የሃያኛው ክፍለ ዘመን አጋማሽና ማጠናቀቂያ ላይ የዓለም ሀያላን መንግስታት የየራሳቸውን ተጽዕኖ ፈጣሪነት ለማስፋፋት በየአህጉሪቱ የጦር ኃይል የሚያሰማሩበት ድባብ ሰፍኖ ነበረ። በዚያ ዘመን የነበረው ማህበራዊና ፖለቲካዊ አስተሳሰብ ማንኛውም ትልቅ ወታደራዊ አቅም ያለው ሀገር አነስተኛ አቅም ያላቸው ነገራት በቀላሉ ሰብሮ በመግባት የራሱን አስተዳደር መዘርጋት ይችላል የሚል እምነት ነበረው። ቴክኖሎጂው፣ የኮምፒውተር መረቦች፣ የአየር ኃይል ድባቦችና የተራቀቁ የታንክ ክፍለ ጦሮች በማንኛውም ምድር ላይ በነፃነት መጓዝ የሚችሉ ይመስሉ ነበረ። የኢኮኖሚው ዓለምም በከፍተኛ ሁኔታ ከተሳሰረበትና አገራት እርስ በርስ በሚደጋገፉበት በዚህ ዘመናዊ መዋቅር ውስጥ አንድ ወራሪ ኃይል ጥቃት ከመሰንዘሩ በፊት ሁሉንም የጠላት አቅሞች በሳተላይትና በዲጂታል መረጃዎች አማካኝነት አስቀድሞ መገብገብ የሚችልበት ደረጃ ላይ ደርሷል። ነገር ግን ይህ ሁሉ ዘመናዊ መሳሪያና ቴክኖሎጂ ወደ መሬት ወርዶ በተግባር ሲፈተሽ፣ በተለይም አስቸጋሪ መልክዓ ምድርና ጽኑ ማህበራዊ መሰረት ባላቸው ሀገራት ላይ ሲተገበር የወታደራዊ ስትራቴጂዎች በሙሉ እንዳልነበሩ ሆነው ይፈርሳሉ። የዚህ አይነቱ የመከላከል አቅምና ለአሰቃቂ ወረራዎች ያለማሸነፍ ታሪክ አመጣጥና ምንጭ ከሀገሪቱ የምድር አቀማመጥ መፈጠርና ከህዝባቸው የረጅም ዘመን የመኖር ትግል ጋር በቀጥታ የተያያዘ ነው። ለምሳሌ እንደ ስዊዘርላንድ ያሉ ሀገራትን ብንመለከት የተፈጥሮ አልፕስ ተራሮች እንደ ትልቅ ምሽግ ሆነው አገሪቱን በየአቅጣጫው ከበዋታል። ይህ መልክዓ ምድራዊ አቀማመጥ አገሪቱ ከዘመናት በፊት ጀምሮ ከጎረቤቶቿ የሚሰነዘሩ ጥቃቶችን ለመከላከል የሚያስችል የተፈጥሮ እድል ሰጥቷታል። ሆኖም ግን የተፈጥሮ አቀማመጡ ብቻውን በቂ አይደለም። አገራቱ ይህንን የተፈጥሮ ሁኔታ ከሰው ሰራሽ ወታደራዊ ስትራቴጂዎች ጋር እንዴት አቀናጅተው እንደሚጠቀሙበት ማየት ያስፈልጋል። ስዊዘርላንድ በሁለተኛ የዓለም ጦርነት ወቅት መላው አውሮፓ በናዚ ጀርመን ጦር ሲታመስ፣ እሷ ግን በአንጻራዊ ሁኔታ ሳይደፈር የቆየች የራሷ የሆነ ወታደራዊ እቅድ ነበራት። እሱም ብሔራዊ ቅነሳ ወይንም በሚስጥር የተራራ ውስጥ ምሽጎችን የመገንባት ስትራቴጂ ነበረ። ይህ ስትራቴጂ ማንኛውም ጠላት አገሪቱን ለመውረር ቢሞክር የአገሪቱ መከላከያ ኃይል ወደ ተራራማው ክፍል በማፈግፈግ ወራሪውን ጦር ከፍተኛ ዋጋ የሚያስከፍልና ረጅም ጊዜ የሚፈጅ የምድር ውስጥ ውጊያ ውስጥ ለመክተት የተዘጋጀ ነበር። ታሪኩ ደረጃ በደረጃ እየተካረረና እየተወሳሰበ ሄደው ወራሪ ኃይሎች እነዚህን አስቸጋሪ ሀገራት ለመውረር ወስነው ወደ ተግባር ሲገቡና ያልታሰቡ መዘዞች መከሰት ሲጀምሩ ነው። ሌላው ትልቅና በታሪክ መዛግብት የሰፈረው ምሳሌ አፍጋኒስታን ናት። አፍጋኒስታን በታሪክ ውስጥ የመንግስታት መቃብር የተባለች የምትጠራው ያለ ምክንያት አይደለም። የሀገሪቱ መልክዓ ምድር እጅግ አስቸጋሪ በሆኑና እስከ ሰማይ በደረሱ የሂንዱ ኩሽ ተራሮች፣ ጥልቅ ሸለቆችና ደረቅ በረሃዎች የተሞላ ነው። በ19ኛው ክፍለ ዘመን የብሪታንያ ኤምፓየር፣ በ20ኛው ክፍለ ዘመን የሶቪየት ህብረት እናም ደግሞ በ21ኛው ክፍለ ዘመን መጀመሪያ ላይ አሜሪካና የተባባሪዎቿ ጦር ወደዚች ሀገር በከፍተኛ ወታደራዊ የበላይነት በየተራ ገብተው ነበረ። እያንዳንዱ ወራሪ ኃይል መጀመሪያ ላይ ዋና ከተማዋንና
ዋና ዋና የኮሚኒኬሽን መስመሮችን በቀላሉ በቁጥጥር ስር መዋል ይቻላል ብሎ ያስባል። ነገር ግን ውጊያው ከተማውን አልፎ ወደ ገጠራማውና ወደ ተራራማው ክፍል ሲሸጋገር የዘመናዊ ጦር መሳሪያዎች አቅም በከፍተኛ ሁኔታ ይዳከማል። ታንኮችና ከባድ ተሽከርካሪዎች በተጠበቡት የተራራ መንገዶች ላይ መንቀሳቀስ አይችሉም። የአየር ኃይል ድብደባዎችን በተፈጥሮ ዋሻዎች ውስጥ በተደበቁ ተዋጊዎች ላይ የሚፈልገውን ያህል ውጤት አያመጡም። በእነዚህ ታሪካዊ ክስተቶች ውስጥ የነበሩት ውሳኔዎች፣ ግብረ መልሶችና ያልተጠበቁ ለውጦችን ስንመረምር የሰው ልጅ የመከላከል ተነሳሽነት ምን ያህል ከባድ መሰናክል እንደሚፈጥር እንረዳለን። ሶቪየት ህብረት በታህሳስ 1979 አፍጋኒስታን በገባችበት ወቅት በጥቂት ሳምንታት ውስጥ ወታደራዊና ፖለቲካዊ ግቦቿን አሳክታ እንደምትወጣ እርግጠኛ ነበረች። ይሁን እንጂ የሀገሪቱ ተዋጊዎች የተራራውን ምድር ጠንቅቀው የሚያውቁ በመሆናቸው በታሪክ ሰነዶች እንደተረጋገጠው የሽምቅ ውጊያ ስልትን በመጠቀም የሶቪየትን ጦር የአቅርቦት መስመሮች መቁረጥ ጀመሩ። እያንዳንዱ ማዕዘን፣ እያንዳንዱ ሸለቆና ዋሻ ለወራሪው የጦር የሞት ወጥመድ ሆነ። ወራሪው ኃይል የቱንም ያህል ከባድ መሳሪያ ቢኖረው ጠላት የት እንዳለ ማወቅ ካልቻለና መሬቱን ካልተቆጣጠረው በስተቀር ጦርነቱን ማሸነፍ እንደማይቻል በተግባር የታየበት ወቅት ነበር። ይህ አይነቱ ሁኔታ የወራሪውን ጦር ሞራል ከማዳከሙ በላይ ለሀገሪቱ ከፍተኛ የሰውና የንብረት ረግረግ እንደሚፈጠር ምክንያት ሆነ። በዚህ የሰው ልጅ ልኬት ውስጥ የተሳተፉትን አካላት ይፋዊ መረጃዎችና ባህሪያት ስንመለከት የወታደራዊ መሪዎችና የሀገሬው ተወላጆች የአኗኗር ዘይቤና የውጊያ ስነ ምግባር ማየት እንችላለን። የታሪክ ሰነዶች እንደሚያሳዩት በእነዚህ ለመውረር አስቸጋሪ በሆኑ አገራቶች ውስጥ የሚኖሩ ህዝቦች በአጠቃላይ አስቸጋሪ የተፈጥሮ ሁኔታ ተቋቁሞ የመኖር ከፍተኛ ተሞክሮ አላቸው። ለምሳሌ በሩሲያ ታሪክ ውስጥ ናፖሊዮን ቦናፓርቴ በ1812 እንዲሁም አዶልፍ ሂትለር በሁለተኛው የዓለም ጦርነት ወቅት ሩሲያን ለመውረር ያደረጓቸው ሙከራዎች ተመሳሳይ አስከፊ ዕጣ ፈንታ ደርሶባቸዋል። የሩሲያ መሪዎችና ወታደራዊ ስትራቴጂስቶች የሀገራቸውን ሰፊ መሬትና እጅግ አስከፊ የሆነውን ክረምት የቅዝቃዜ እንደ ዋና ወታደራዊ መሳሪያ ተጠቅመውበታል። የጠላት ጦር ወደ ሀገሪቱ ጥልቀት እየገባ በሄደ ቁጥር የሩሲያ ጦር ወደ ኋላ እያፈገፈገ የአቅርቦት መጋዘኖችንና ከተሞችን የማቃጠል ወይንም የተቃጠለ መሬት ስልትን ተግብሯል። ይህ ውሳኔ ወራሪው ጦር ምግብና መጠለያ እንዳያገኝ በማድረግ በብርዱና በረሃቡ ምክንያት በሚሊዮን የሚቆጠሩ ወታደሮችን እንዲያጣ አድርጎታል። የሩሲያ ሕዝብና መሪዎች የነበራቸው ይህ የጽናት የማፈግፈግ ስልት የወራሪዎቹን እቅድ ሙሉ በሙሉ በማምከን ረገድ ትልቅ ሚና ተጫውተዋል። ወደ ሌላኛው የዓለም ክፍል ስንሻገር ደግሞ የሰሜን አሜሪካ ሀገር አሜሪካ እናገኛታለን። ወታደራዊ ባለሙያዎችና የስትራቴጂክ ጥናት ተቋማት እንደሚያረጋግጡት በአሁኑ ዓለም አቀፋዊ እውነታ አሜሪካ ለመውረድ እጅግ አስቸጋሪ ከሆኑ ሀገራት መካከል ግንባር ቀደሟ ናት። ለዚህም ዋናው ምክንያት የጂኦግራፊ አቀማመጧ ነው። ሀገሪቱ በስተ ምስራቅ በአትላንቲክ ውቅያኖስ፣ በስተ ምዕራብ ደግሞ በፓሲፊክ ውቅያኖስ የተከበበች በመሆኗ ማንኛውም የውጭ ወራሪ ኃይል ግዙፍ የባህርና የአየር ጦር ይዞ በሺዎች የሚቆጠሩ ማይሎችን አቋርጦ ጥቃት ለመሰንዘር መሞከር አለበት። ይህ አይነቱ የወታደራዊ ስምሪት እጅግ ከፍተኛ የሆነ የሎጂስቲክና የአቅርቦት መረብ የሚጠይቅ በመሆኑ በአሁኑ ሰዓት በምድር ላይ ያለ ማንኛውም ሀገር ይህን የመሰለ ግዙፍ ወረራ በውቅያኖስ አቋርጦ የማካሄድ አቅም የለውም። በተጨማሪም የሀገሪቱ ህገ መንግስትና የውስጥ ህጎች ዜጎች መሳሪያ እንዲታጠቁ የሚፈቅዱ በመሆናቸው በቢሊዮን የሚቆጠሩና ትናንሽና ከባድ መሳሪያዎች በህዝብ እጅ ይገኛሉ። ይህም ማለት አንድ ወራሪ ኃይል የአሜሪካን መደበኛ መከላከያ ኃይል አሸንፎ እንኳን ቢገባ ከእያንዳንዱ የቤት በር ጀርባ የታጠቀና አገሩን ለመከላከል የሚነሳ በሚሊዮን የሚቆጠር የህዝብ ኃይል ይጠብቀዋል። ይህ ታሪክ ወደ ትልቁ የመቀየሪያ ነጥብና ወሳኝ ምዕራፍ የሚሸጋገረው የአንድ ሀገር የመከላከል አቅም በተግባራዊ ፈተና ላይ ወድቆ ታሪካዊ ለውጦች ሲከሰቱ ነው። ለዚህም ትልቅ ማረጋገጫ የሚሆነው የሰሜን ቪየትናም ታሪክ ነው። እንደ አውሮፓውያን አቆጣጠር በ1960ዎቹ እና በ1970ዎቹ መጀመሪያ ላይ አሜሪካ በቪየትናም ጦርነት ውስጥ በከፍተኛ ሁኔታ በተሳተፈችበት ወቅት የቪየትናም ጫካዎችና የተወሳሰቡ የምድር ውስጥ ዋሻዎች ለዘመናዊ የአሜሪካ ጦር ፍጹም አስቸጋሪ ፈተና ሆነው ቀረቡ። የቪየትናም ተዋጊዎች የሆቺሚን መስመር እየተባለ የሚጠራውንና በጫካዎች ውስጥ የተደበቀውን የአቅርቦት መስመር በመጠቀም የጠላትን ወታደራዊ በላይነት ማዳከም ችለው ነበረ። አሜሪካ የቱንም ያህል ዘመናዊ ቦምቦችንና የኬሚካል መሳሪያዎችን በጫካዎቿ ላይ ብታዘንብም ተዋጊዎቹ ከምድር በታች በመቆፈራቸውና በሺዎች የሚቆጠሩ ኪሎ ሜትሮች በሚረዝሙት የተወሳሰቡ የዋሻ መረቦች ውስጥ በመደበቅ ራሳቸውን መከላከልና ያልታሰበ የመልሶ ማጥቃት እርምጃ መውሰድ ችለዋል። ይህ የታሪክ ምዕራፍ የአንድ ሀገር ሁሉና የሚወሰነው በቴክኖሎጂ ብቻ ሳይሆን መሬቱንም በአግባቡ የመጠቀም ጥበብና የህዝቡ የጽናት ደረጃ መሆኑን ለዓለም ያሳየ ትልቅ ክስተት ነበረ። የእነዚህ ሁሉ ታሪካዊ ክስተቶችና የወረራ ሙከራዎች ማክተም
በዓለም አቀፉ ማህበረሰብና በሀያላን መንግስታት ላይ የፈጠረው መዘዝና ተጽዕኖ እጅግ ከፍተኛ ነው። የዓለም አቀፍ ድንበሮች መከበር፣ የተባበሩት መንግስታት ድርጅት ይፋዊ መግለጫዎችና ዓለም አቀፍ ህጎች በሙሉ የተቀረጹት እነዚህን ታሪካዊ ውድመቶችና የወረራ ሽንፈቶች መሰረት በማድረግ ነው። አገራት ሌላን ሀገር በጦር ኃይል ወሮ የመቆጣጠር ሀሳብ እጅግ አደገኛና ዋናው ከፍተኛ መሆኑ ሲረዱ ይልቁንም ተጽዕኖአቸውን በኢኮኖሚ በቴክኖሎጂና በባህል ዲፕሎማሲ አማካኝነት ለማስፋፋት መምረጥ ጀምረዋል። የወታደር ሳይንስ መጽሐፍትና የአካዳሚክ መጽሔቶች አሁንም ድረስ በእነዚህ ለመውረድ አስቸጋሪ በሆኑ ሀገራት ታሪክ ላይ በመመርኮዝ አዳዲስ የመከላከልና የማጥቃት ስልቶችን ይቀይሳሉ። ይህም ማለት የአንድ ሀገር የጂኦግራፊ አቀማመጥና የተፈጥሮ ስጦታ እስከዛሬ ድረስ የዓለምን ኃይል ሚዛን ጠብቆ ለማቆየት ትልቅ አስተዋጽኦ እያበረከተ ይገኛል። ታዲያ ይህንን ሁሉ ሰፊ የታሪክ ሂደት፣ የወታደራዊ ስትራቴጂዎችና የተፈጥሮ መሰናክሎች በጥልቀት ስንመለከት ወደ መጨረሻውና ይበልጥ ጥልቅ ወደሆኑ ጥያቄ እንመጣለን። አንድን ሀገር ለመውረድ ፍጹም አስቸጋሪ የሚያደርገው ዋናው መሰረት ከፍ ብለው የታዩት ተራሮች፣ ጥልቆቹ ውቅያኖሶች ወይንስ ደግሞ ለመግለጽ አስቸጋሪ የሆኑት የደኖች መረቦች ናቸው? አስተያየቶን በኮሜንት መስጫው ላይ ያስፍሩልን። ወይስ ደግሞ እውነተኛውና የማይደፈረው ምሽግ በውጭ ኃይሎች ተጽዕኖ ስር ላለመውደቅ በሚፈልጉትና ሀገራቸውን ለመጠበቅ በአንድነት በሚቆሙት የሰዎች ልብና አእምሮ ውስጥ የተገነባው የነጻነት ጽናት ነው? ምናልባትም ታላቁና የማይበገረው ወታደራዊ አጥር በካርታ ላይ የሚታዩት ድንበሮች ሳይሆኑ በአስቸጋሪ የታሪክ ፈተናዎች ውስጥ አልፎ የማንነቱን ዋጋ የተረዳው የሰው ልጅ የማይታጠፍ የነጻነት ፍላጎት ሊሆን ይችላል። በዓለም ካርታ ላይ የተሳሉት የድንበር መስመሮችና የተፈጥሮ ምሽጎች አሁንም ድረስ የሀያላንን ወታደራዊ ጉልበት እየተፈታተኑ ለሉዓላዊነት ዘብ ሆነው ይቆማሉ። ይህ ለዘመናት ያልተፈታው የጂኦግራፊና የሰው ልጅ የጽናት እንቆቅልሽ ወደፊትም ቢሆን የዓለምን ታሪክና የኃይል ሚዛን በመወሰን ረገድ ትልቁን ድርሻ መያዙን ይቀጥላል። እንደዚህ ያሉ አስደናቂና አስገራሚ መረጃዎችን ለማግኘት ኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደወል ምልክቷን ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ያድርጉ። በሌላ አስገራሚና አስደናቂ ቪዲዮ እስክንገናኝ ድረስ ሰላም።